ተከናወነ እሰይ ሆነ ተከናወነ ነው የሚባለው። ሰላም ቤተሰብ፣ ቅድም እንግዲህ አብርሽ ዛሬ ሁለታቸውንም አልፈልጋችሁም በቃ ምናምን ብሎ ጥያቄ ነው የሚያቀርብላቸው። በቃ ነገም ጥያቄ አሳማኝ መልስ አይሰጡትም። እሱም ደግሞ አያምናቸው ምናምን ብያችሁ፣ ኧረ ተይ አብርሽ ሩታን ነው የሚፈልገው፣ ሩታን ያቅፋታል፣ ሩታን ቆይታ ያለሽ ይዞ በይሄድ ምናምን ያላችሁ ሰዎች አላችሁ። አብርሽ ሌላ ሚስት በይፈለግለት ምን አለ ትሉኛላችሁ? በዚህ አጋጣሚ አንዷ ተሯሩጣ ደግሞ ውስጥ ላይ ባትገባ ምን አለ ትሉኛላችሁ? ምን አለች ትሉኛላችሁ? እሺ ቱቱሻ ምን አለች? እኔ ስሜ ቱቱሻ ነው ትላላችሁ። ምን አለች ትሉኛላችሁ? አብርሽ በዚህ መሀል ውስጥ አይ ሁለታቸውም ላንተ የሚሆኑ ሰዎች አይደሉም ተብሎ አንዲት ሴት ባትመጣ ምን አለች ትሉኛላችሁ? አብርሽ ሁለታቸውንም አይቀበልም። የሁለታቸውም አልገባኝም፣ አሳማኝ አይደለም። ለምን ጥያቄ ጠይቋቸዋል፣ መልስ መልሰዋል። ዛሬ ግን ይሄ ጥያቄ ምንም አጥጋቢ መልስ አላገኘሁም። ስለዚህ ሁለታቸውንም ለየራሳቸው አድርጌ መጠየቅ ያለብኝን ጥያቄ በደንብ አብራርቼ ቆፋፍሬ በደንብ ነው መጠየቅ ያለብኝ እንጂ በእንደዚህ አይነት መልኩ እሳጋችም እዚሽ ጋር መሆን አልፈልግም። እኔን እስከዛሬ በምን አይነት መልኩ ሲያራግቡኝ እንደነበሩ እንኳን ግራ እየገባኝ ነው ያለ። እንዴት እንዳራገቡኝ፣ በምን እንደለኮሱኝ፣ በምን አይነት ነገር እንዳራገቡኝ፣ ምን አይነት ምድጃ እንዳስቀመጡኝ እንኳን አሁን እየገባኝ አይደለም። እስከ ዛሬ ቀዝቅዤ ነበር፣ አሁን ግን ሙቅ ያለው። ስለዚህ ምን ሁኔ ልፈላ ስለሆነ እንዴት መፍላት አለብኝ ብዬ ወደ ማን ዙሬ ነው መፍላት ያለብኝ የሚለውን ነገር በደንብ እያጣራው ነው ያለውና በደንብ የሆነ አሳማኝ የሆነ መልስ አዘጋጁልኝ ብሏል። ስለዚህ ሄርሚዬ የኔ ቆንጆ አጣፍጠሽ ጥፍጥ አድርገሽ በደንብ ዲኮር አሳምረሽ ሜኖን አዘጋጅተሽ በደንብ አድርገሽ እኔ እንደዚህ ሁኝልህ፣ እኔ እንደዚህ ገብቼ በዚህ አድርጌ በዚህ ብለሽ በደንብ አድርገሽ ቅምም አድርገሽ የሚያምር ኮምቦ ታዘጋጅለታለሽ ለነገው። ገባሽ? ሩታ ደግሞ እንዴት አባሽ ነው እንደዚህ የምትሆነው? እኔ እንደዚህ ይሄን አድርጌልህ እንደዚህ ሁኝ እያለች ደግሞ ጆሮውን ስጣችሁ ወይኔ ብሎ ቡ አድርጎ እውነታውን ይናገራል። ገባችሁ? እንደዚህ ነው በቃ። አብርሽ አሁን ላይ ነቅቷል። እስከዛሬ በረዶ ነው የነበረው አብርሽ፣ እስከዛሬ በረዶ ነው የነበረው። ገባችሁ? በረዶ ፍሪጅ ውስጥ ገብቶ አንዴ ከቀዝቃዛው አንዴ ከሙቁ እየተገለባበጠ የነበረ ሰው ነው። አሁን ግን ራሱን ሆኗል። ገባችሁ? ድስት ውስጥ ገብቷል፣ ሙቋል፣ ፈልቷል። በቃ አሁን የአብርሽ ተራ ነው። ሆነ ተከናወነ የሚባልበት ሰዓት ላይ የአብርሽ ሆኗል። ቤተሰብ የአብርሽ ሰዓት ሆኗል። ምን ታደርጋላችሁ? ነገ እኮ እንኳን ሩታና አብርሽ ላይ እኛ ላይ አብርሽ የሆነ ዱላ ይዞ እንደሚመጣ አስቡት። እኔ እንግዲህ ጋርድ ልሰበስብ ነው። ገባችሁ? ጋርድ ልሰበስብ ነው ከሰብስክራይቦች አንድ ለምን ቢያንስ ከኢትዮጵያ ውጭ ለሆናችሁ ሰዎች ማለት ነው አንድ ጋርድ የሚሆነኝ ሰው አስፈልግ። በቃ ቆንጆ ሸበላ የሆነ ጋርድ የሚሆነኝ ሰው ፈልጋለሁ። እሺ እንዲህ ደረቱን የነፋ ሰው ማለት ነው። ደረቱን እንዲነፍቶ እኔ ያለሁልሽ እንዴ ምናምን እያለ እንዴንተን የሚልልኝ ሰው ፈልጋለሁ እኔ። ገባችሁ? ያለዛማ አብርሽ ኢትዮጵያ ውስጥ ያሉትን ኦዲየንሶችን በዱላ ሰብስቦ ሳይቀጠቅጥልን ድረሱልን ብለን አደባባይ ሳንወጣ አለሁላችሁ የሚልን ሰው እንፈልጋለን። እናንተ እንኳን በኮሜንትም ወይም በቪዲዮ በሆነ ነገር ልትሰደቡ ወይም ልትደበደቡ ትችላላችሁ። እኛ ግን በአካል ነው የምንደበደበው። ስለዚህ አለው በሉኝ እንዴ፣ አለው በሉኝ። ከምሬንም ነግራችሁ አለንልሽ እያላችሁ ሰብስክራይብ አድርጉ። እኛ አለንልሽ፣ እኛ ጋርድ እንሆንሻለን። የሴት ጋርድም ይሆናል ግዴታ፣ የወንድ ጋርድ ብቻ አይደለም የሚሆነው። እሺ ቤተሰቦቼ የሴት ጋርድም እንደሚሆን እወቁ። እሺ እና ከሄርሚ አድናቂዎች ያላችሁ ጋርዶች ፕሊስ ሁኑ። የሩታ እንኳን አቀጣጥለው ነው የሚሰጡኝ፣ አቀጣጥለው ለዱላ ነው የሚያቀርቡኝ። እውነቴን ነው የምነግራችሁ። ስለዚህ የሄርሚ እንትኖች እንደማንም ብላችሁ እንድደርሱልኝ ፕሊስ። እኔ አልችልም እና ማሮቼ አሁን የሩታ ማለት የሄርሚ ጓደኛ አለች ማርቲ የሰጠችኝ እና እሷን እደውልና ምንድናት ሄርሚ ነገ ይሄን እንደዚህ ታዘጋጅ፣ እንደዚህ ነገር ስትጠየቅ እንደዚህ አይነት ጥያቄ ትመልስ፣ ይሄን ትመልስለት፣ ይሄን ታድርግ ምናምን ብዬ በደንብ አድርጌ ኮምቦ ላዘጋጅለት ነው። እናንተ ደግሞ ሰብስክራይብ አድርጉ። ስልኳን ተሰጥቶኛል፣ እደውልና ያለውን ነገር
እነግራታለሁ። እሺ ቤተሰቦቼ በደንብ አድርጌ ነው የምነግራት፣ በደንብ አጣፍጬ እነግራታለሁ። እሺ ስለዚህ እናንተ ደግሞ ሰብስክራይብ አድርጉ የኔ ማሮች። እሺ ያየው ቻናል እንግዲህ ነግሬያችኋለሁ። 2 ቻናል ማርያምን ነው የምላችሁ። ልደታን ዛሬ 2 ቻናል ያጣው ማለት ነው። ስለዚህ በዚህ ሰብስክራይብ አድርጉኝ ፕሊዝ። እኔ ያ ተዘግቷል ብዬ መቆም አይደለሁም። ገባችሁ? አንድ ሰው እግሬ ተቆርጧል ብሎ መራመድ አያቆምም። ገባችሁ? በየትም ይራመዳል። ስለዚህ እኔ ደግሞ በየትም እየመጣው እንትን እላችኋለሁ። ስለዚህ እብድ ነው የምታረጉኝ ከእንግዲህ በኋላ እብድ ታረጉኛላችሁ እንጂ አታስቆሙኝም። ከምሬ ነው የምነግራችሁ። እና ሰብስክራይብ አድርጉ እሺ።